ያቺ ምስኪን ጉስቋላ እናት በጣም ነው ልቤን የምትነካው። ምንድነው አንደኛ የህይወት ዑደቷ የህይወት ውጣ ውረዷ በጣም ልብ የሚነካ ነው። ምስኪን ናት። ያየችውን መልበስ ያሰኛትን ያማራትን መብላት አትችልም። የምትታረዝበት የምትጠለልበት መኖሪያ ቤት የላትም። በሰዎች እገዛ የምትኖር ናት። በእንዲህ ሁነት በጎዳና ህይወቷ ውስጥ ነፍሰ ጡር መሆኗ ብቻ አይደለም። ነፍሰ ጡር ከሆነች በኋላ የምጥ ዑደተ ህይወት አሃዱ ብሎ ሲጀመር በሆዷ ውስጥ ያለው ያ ህፃን ምን ብሎ አሰበ ወይም ምን አለ? ማሚ አንቺ ያማረሽን የምትመገቢ ሴት አይደለሽም። የምታርፊበት ቤት የለሽም። ከእንደገናም የምትኖሪበት አካባቢ ያን ያክል ምቹ የሚባል አይደለም። በተደላደለ ህይወት አይደለም የምትኖሪው። በሰዎች የበጎ ግብር ሁነት ነው የምትኖሪው የምትጦሪው። ስለዚህ እኔ ተወለድኩ ማለት ካንቺ አልፎ ሌላ ጥገኛ ሰው ወደ አንቺ ወይም ወደ በጎ ሰዎች ይዘሽባቸው ሄድሽ ማለት ነው። እባክሽን አትውለጂኝ አለ። ነገር ግን ያ ዑደተ ህይወት ነውና ምጥ በጣም ሲያስቸግር መወለድም ስላለበት 1-2 ቀን ያክል ካማጠች በኋላ መፍትሄ ሲታጣ በሀገሩ በመንደሩ በጣም ታላቅ ሰው የሚባሉት ጋር አዋላጅ የሚባሉት ሰዎች ዘንድ ይዘዋት ይሄዳሉ። ይህ አባት ግድ የለም እጃቸው ፍቱን መድኃኒት ነው የሚሰኙ ስለነበር ምናልባት የነፍሰ ጡር እናቶቻችንን ሆድ ሲነኩ የምጡ ፔን ይቀንሳል ተብሎ ይታሰባል እና እሳቸው ግድ የለም አሁን ትገላገያለሽ አይዞሽ ፈጣሪ ያለን ብለው የእናትየው የዛችን ምስኪን ነፍሰ ጡር እናት ሆዷን ሲነኩ ማነህ አንተ? የእናቴን ሆድ በፍጹም መንካት አትችልም፣ በፍጹም መንካት አትችልም ይላል ህፃኑ ውስጡ በሆዷ ውስጡ ነው ማለት ነው። ይህ አባት በጣም ይደነግጣሉ። እጅግ በጣም ደነገጡ። ምክንያቱም እንደዚህ አይነት ኢቨንት አጋጥሟቸው አያውቅም። በኋላ ቢሞክሩ በተመሳሳይ ሁኔታ ትሰማለህ፣ እኔን ልታዋልድ እጅህን የምትዘረጋው የራሷ ቤት እንዲኖራት አግዛታል። 3 መብላት እንድትችል ጎብኝታታል። ያሰኛትን ትለብስ ዘንድ ምን ጎደለሽ ብለህ ምንድነው ጠይቃት ታውቃለህ? ስለዚህ እነዚህ ነገሮች ባልተማሉበት አውድ መወለድ አልፈልግም፣ ሁለተኛ የእናቴን ሆድ እንዳትነካ ይላቸዋል። አባት በጣም በሁኔታው ይገረሙና በቃ የሴትዮዋ ምጥም እየጨመረ እሷም እየደከመች በመምጣቷ ሆስፒታል መሄድ አለባት ተባለች። ሆስፒታል ሄዱ። ስለዚህ የማደንዘዣ መድኃኒት እንዲሰጥና ሰርጀሪ ወይም ደግሞ በኦፕራሲዮን መስራት መውለድ እንዳለባት ዶክተሩ ያምናሉ። በዚህም ለእናትየዋ የማደንዘዣ መድኃኒቱን ሊሰጡ እና የሰርጀሪ መሳሪያዎቻቸውን አሟልተው ተጠግተው የእናትየዋን ሆድ ሲነኩ ማነህ አንተ? ሁለተኛ የእናቴን ሆድ እንዳትነካ፣ አንተ በምትኖርበት በዚህ አስነዋሪ አስቀያሚ ዓለም ውስጥ እኔ መኖር አልፈልግም። ስለዚህ የእናቴን ሆድ እንዳትነካ፣ በተአምር የእናቴን ሆድ ያሰብከውን ነገር ማድረግ እንዳትሞክረው ይላል ልጁ። እጅግ በጣም ይደነግጣሉ። ዶክተር ግድ የለም ሰርጀሪው ምንድነው ሰርጀሪው ከመሰራቱ በፊት የሚሰጥሽ ማደንዘዣ ራስሽ እንድትስች ስለሚያደርግሽ በዛ ሂደት እኔ ሰርጀሪን በጣም በአጭር ጊዜ በጥንቃቄ መስራት እችላለሁ ይሉና እንደዛ በማለት የሰርጀሪ መሳሪያዎቻቸውን አሟልተው ማደንዘዣውን ይሰጣሉ እና ራሳቸውን ውስጥ ይወድቃ ይተኛሉ ማለት ነው። ለረጅም ጊዜ ከተኙ በኋላ ሰርጀሪ ሊሰሩ ሲጠጉ ልጁ ከውስጡ ነው በእግሩም በእጁም ሐኪሙን ያገኘው በሚመስል ሁነት ከሐኪሙ ጋር ፋይቲንግ ይገጥማል ማለት ነው። እናቴን አትንካ ማነህና በጣም ሲሪየስ በሆነ ነገር ሐኪሙን ያገኘ ያክል እየተሰማው ይደበድባል። በጣም ብዙ ጊዜ ከደበደበ በኋላ በአጋጣሚ ሐኪሙም ሰርጀሪ ለመስራት ምቹ ሁነት ስላልተፈጠረለት በጣም ተደናግጦ ይጠብቅ ነበር። ሐኪም በጣም በድንጋጤ መንፈስ ውስጥ ሆነው ብዙ ጊዜ ከቆዩ በኋላ ለወላዷ እናት የሰጡት የማደንዘዣ ሰዓት አለቀና እናትየዋ ትነቃለች። እናትየዋ ስትነቃ ከምጡ በላይ ልጇ ሐኪሙን ያገኘሁት ያክል ሐኪሙን አግኝቼዋለሁ ብሎ ያሰበ ያክል ሐኪሙን የደበደበ ያክል የእናቱን ሆድ የደበደበበት ሁነት ሌዥን ቁስል ለምጥ ፈጠረባትና ልጇን ለመውለድ ከተሰማት የምጥ ስሜት በላይ ሆዷ ቆስሎ አገኘው እና መቀመጥ አልችላለች። በጣም በሚገርም ሁኔታ
ምን ማድረግ እንዳለባት አምላኳን ስታማርር በምታሳዝን የመስቃ አቋም ተቀምጣ አምላኳን ስታማርር ልጁ ምን አለ? ለካ እስካሁን ይሄን ድንባዣ ማኪም አገኘው ብዬ የእናቴን ሆድ ነበር ስደበድብ የነበረውና ማሚ ከዚህ በኋላ መውለድ ትችያለሽ አላት ማለት ነው። ይህንን ያነበብኩበት ውደት በወቅቱ የነበረውን የደራሲ የልህቀት ዳርቻ ብቻም ሳይሆን መጻኢ ጊዜውን የመተንበይ ነገሮችን የማናዘዝ ፊደላትን የማናገር ብርቱ ልሳንና ብርቱ ቅን የተጎናጸፉ በጣም ብዙ ናቸው ለማለት ያክል ነው።